ጌታ ኢየሱስ እርዳኝ እላለሁ። በቃ ምን እንደማደርግ አላውቅም። እንግዲህ ይሄ ትራንዚሽኑ ላይ ነው አስቢ። ከዛም ወጥቼ ተወግዤ ብቻዬን ነው ያለሁት። እዚህ ያለው አካባቢም ገና ጆይን ስላላረኩ አያውቀኝ፣ ብቻዬን እና ጮሃለሁ፣ ኢየሱስ አድነኝ። በጣም በቃ የሆነ ጨለማ መጥቶ ይከበኛል። ራሴን በቃ ጠላሁ። አንድ ጊዜም ደግሞ እንደዚሁ ቤት ሆኜ በቃ መስታወቱን ነቅለሽ ኤላሽ ላይ ምንም አጠቅሚም ነው በቃ የሚለኝ ሰይጣን። ሁልጊዜ ራሴን እንደማልጠቅም እንደማረባ አስባለሁ። በዚህ ደግሞ የሚታይ እጅ አለ እንዳልኩሽ፣ ምድረ በዳ ላይ ነኝ፣ ብቻዬን ነኝ። ወዴት መሄድ እንዳለብኝ አላውቅም፣ ምን ማድረግ እንዳለብኝ አላውቅም። እማውቀው አንድ ነገር ብቻ ነው፣ እሱም ኢየሱስን ነው። በቃ ጠራዋለሁ፣ አባ እባክህ እርዳኝ። ምን ማድረግ እንዳለብኝ ወዴት መሄድ እንዳለብኝ አላውቅም። የሪጀክሽን ማት እውነቴን ነው የምልሽ። እና ኢየሱስ ለካ በኋላ ኢየሱስ ከኔ ጋር ያዛምደዋል። ማነው ይሄንን ሪጀክሽን? እንደዚህ ነው እኮ ሪጀክት ያደረግሽኝ፣ ሰው ሁሉ እኔን እንደዚህ ነው ሪጀክት ያደረገኝ ይለኛል። ወይኔ እንደዚህ ነው ሪጀክት አድርጌ የኖርኩት፣ አልሰማ ብዬ፣ አላዳምጥ ብዬ፣ አልረዳ ብዬ። ወይኔ ኢየሱስ ያማል እኮ ሪጀክሽን ያማል። እሱ ላይ የነበረውን ሪጀክሽን እኔ ላይ ሳየው ይበልጥ ኢየሱስን እየቀረብኩት፣ ይበልጥ ኢየሱስን እየወደድኩት። በዚህ ሰልፉ አለ፣ በዚህ መከራው አለ፣ በዚህ አለመብላቱ አለ፣ በዚህ ውጣ ውረዱ አለ፣ በዚህ ጥላቻው አለ። ግን ኢየሱስ ወደ ራሱ እያስቀረበኝ እያስጠጋኝ፣ በምድረ በዳ ባብላታለሁ አይደል የሚለው፣ እያባበለኝ እኔም ሳልሞት ሰይጣንም ያሰበው ሳይሳካለት። ምክንያቱም ሰይጣን ያውቃል፣ አስቀድሞ የምንሆነውን ያውቃል። እኔ እግዚአብሔር ለዚህ አገልግሎት እንደጠራኝ አላወኩም። በቃ የኔ መጨረሻ ይሄ ነው። ራሴን ጠላሁት። ምንድን ነው ያደረግኩት? ምን አደረግኩ? ኢየሱስን ከመውደድ ውጭ፣ ለኢየሱስ ልዘምር ከማለት ውጭ። ባገኙኝ ቦታና ባገኙኝ ቦታ ሁሉን ማለት አልችልም፣ ሁሉም ኦርቶዶክስ ቤተክርስቲያንን ስለማይወክል፣ ግን ለመግደል በቃ ይችን እንደው ደፍቶ እንትን የሚል ጠፋ እና ሞዬ ነው በቃ ሁሉን ነገር ያደርጋል ወጥቶ። ባለቤቴ መኳንንት አንድም ነገር ውስጥ አልገባም። ፀጉር ቤትም ሲሄድ እሱ ያደርሰኛል፣ ከበር ይቀበለኛል። ቤት ኪራይ የሚከራየው እሱ ነው። እኔ እንዳለው ሲታወቅ እንዴት አይነት ጥላቻ መሰለሽ! ወደ ወቃ ያስወጡናል። ገበያ መገብየት አልችል በገንዘቤ። እንግዲህ አስቢ፣ የነበረ ጥላቻ ልነግርሽ አልችል። እና ግን ይሄ ሁሉ ጥላቻ ወደ ኢየሱስ እያስጠጋኝ፣ ወደ ሐሳቡ እያስጠጋኝ፣ ወደ ፍቅሩ እያስጠጋኝ፣ ደግሞ የእውነት ብቸኛ እውነተኛ ወዳጅ ኢየሱስ ብቻ እንደሆነ እያሳየኝ፣ ምድረ በዳይ በሆነ ጊዜ ያ ሁሉ ያጨበጨበልኝ ሰው አልደረሰልኝም፣ ማንም አልደረሰልኝም። የኔ የምላቸው አሉኝ የምላቸው ሰዎች ሁሉ ሊደርሱልኝ አልቻሉ። ግን አብሮኝ የነበረው ረዳቴ ግን ኢየሱስ እያሳመነ እኔም ደግሞ ለሱ ለመኖር እየቆረጥኩኝ ማለት ነው። ለምን አልሞትም? ለምን አይዘከዝኩኝም? በቃ ለኔ ክብሬ ነው ኢየሱስ። እኔ ኢየሱስን ወደዋለሁ ለማለት አይደለም። እዛ ድረስ ጥርሴን ነክሼ ወደፊት ሄድኩ ማለት ነው። ሄድኩኝ። ለምን የፈለገ ነገር አይመጣም? ለምን አትገሉኝም? ኢየሱስማ ጌታ ነው። በሱ ጉዳይ ወደ ኋላ አይደለም። ምንም ሊፈጠር ይችላል ብዬ የገባኝን እውነት ጥርሴን ነክሼ በከፍታም በዝቅታም ውስጥ ከዛ በቃ እስቲ ወደ ኢትዮጵያ ልሂድ። በዚህ ሁሉ ምድረ በዳ የሰበሰብኳቸው መዝሙሮችም ነበሩ።
እስቲ ወደ ኢትዮጵያ ልሂድና በቃ እስቲ እዛ ደግሞ መዝሙር ልስራ አየር ልቀይር ብዬ ነው እንግዲህ ወደ ፍኖተ አበው አገልግሎት ውስጥ የመጣሁት ማለት ነው። እነሱ ጋር ከመጣሁኝ በኋላ በጣም ያው መቸገሬን ችግር ውስጥ እንደሆንኩኝ በጣም ሰርቫይቭ ማድረግ እንዳቃተኝ ብዙ ነገር የነበረኝ ሰው እንኳንም አመድ ሆነ እንኳንም ኢየሱስ ተረፈልኝ ምንም አይቆጨኝም። ምክንያቱም ዋና ኢየሱስ ስለሆነ ማለት ነው። ለኔ ክብር ለኔ ገንዘብ ዋናዎች አይደሉም። ዋና ኢየሱስ ነው ጳውሎስ ብሏል። ለገባው እውነት ሁሉንም እንደ ጉድፍ እንደቆጠረ ለገባኝ ኢየሱስ ሁሉንም ነገር እንደ ጉድፍ ቆጥሬ ጥየው ስለነበር እዚህ ስመጣ ሜድበት እንኳን ቦታ አልነበረኝ። ሁሉም ነገር በአንድ ቀን ነው የሆነው። ሁሉም በአንድ ጊዜ ነው የሆነው። እንዴት እንደሆነ እንኳን ሳይገባኝ ማለት ነው። ከዛው ላይ የታድሶ ሙቭመንት ውስጥ እዛ እንቅጠርሽ አንቺም ሰርቫይቭ ታደርጊያለሽ ያግዝሻል ብለው እዛ መሄድ ጀመርኩኝ። በዛ አገልግሎት ነው እንግዲህ ተሰብስበው ፍኖተ አበው እንደገና ቃላዋዲ በነበረው አገልግሎት ውስጥ ገባው። በቃ እግዚአብሔር ራሱ ሂል ያረገኝ እየጠገነኝ በአንድ ጊዜ አልነበረም የኔ የመዳን የተፈጸመው ሂደታዊ ነበር። ጥያቄዎች ነበሩኝ እነሱን እየመለሰ ያባበለኝ እንግዲህ እስከ ተሐድሶ አገልግሎት ጊዜ ድረስ ቆየው ማለት ነው። ተሐድሶ ያለሽ ቅድም እንደተናገርኩት መጥቼ እኔም አገልግሎትሽን አይቻለሁኝ። በተለይ ደግሞ የፍቅር ምርኮኛ የሚለው አልበም የወጣበትን ጊዜ በጣም አስታውሳለሁኝ። የዛን ጊዜ ያው ከኢትዮጵያ ኦርቶዶክስ ቤተክርስቲያን እንደ ወጣችሁ ግልጽ ሆኖ ወግዘቱን ምንንም ሰምተን በተሐድሶ አገልግሎት ውስጥ ደግሞ ማገልገል መጀመርሽንም አውቀን ስለነበረ ብዙ ወንጌል አማኞችም ተገኝተን ነበረ የሲዲው ምርቃት ላይና የዛለት በተለይም አላፍርበትም ያመንኩትን አውቃለሁ የሚለው መዝሙር ስትዘምሪ የነበረውን ነገር አስታውሳለሁኝ። የሆነ ግጥምና ዜማ አልነበረም እንደው መድረኩ ላይ ህይወት ሲፈስ ነበር የምናየውና እኔ እንደውም ቪዲዮ ላይ ራሴን እያየሁት በጣም በቃ እንትን እያልኩኝ ነበር እንደዚህ ነበር የሆንኩት እያልኩኝ ነበርና